ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች በ2026 ቻናላችሁን ከዜሮ ጀምራችሁ እንዴት ሞኔታይዝ ማድረግ እንደምትችሉ ነው ዛሬ ማሳያችሁ ማለት ነው። ቪዲዮአችን ስለሚመቻችሁ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ የምትፈልጉ ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ። ወደ ዛሬው ቪዲዮና ወደ ዋናው ሐሳባችን እንገባለን ማለት ነው። በ2026 ሶሻል ሚዲያ ቻናል ወይም ሶሻል ሚዲያ ገጾችን ከፍቶ መቀመጥ ብቻ በቂ አይደለም። በ2026 ላይ ምን አለ ፉክክር አለ፣ ውድድሩ ጠንክሯል። ግን ይሄ ውድድሩ እንደጠነከረ ሳለ በኤአይ ታግዛችሁ ቪዲዮአችሁን አፕሎድ በማድረግ ዩቲዩብም ሆነ ቲክቶክም ሆነ የተለያዩ ሶሻል ሚዲያዎች ላይ ሞኔታይዜሽን ማግኘት ትችላላችሁ ማለት ነው። ሞኔታይዝ እንዴት እንደምታገኙ ከዚህ በፊት ነግራችኋለሁ። ከዚህ በፊት ይሄን ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ እናንተ እንዴት አድርገን ነው ዛሬ ከዜሮ ጀምረን 1000 ሰብስክራይብ እስከምንገባ ያለውን ስቴፕ ምን ሰራው የሚለውን ነው ማሳያችሁ ማለት ነው። ቪዲዮ እንደሚመቻችሁ አልጠራጠርም። ወደ መጀመሪያውና ወደ አንደኛው ሐሳብ ስንገባ አንደኛውና የመጀመሪያው የሚሆነው ምንድነው? ትክክለኛ ኒሽ ምረጡ። ኒሽ ማለት የስራ ዘርፍ ነው፣ እናንተ የምትታወቁበት ማለት ነው። የተለያየ ኒሽ ብትሰሩ የተለያየ ሰው ነው የሚያያችሁ። የተለያየ ሰው አያችሁ ማለት ደግሞ ቪዲዮአችሁ ቫይራል ወጣ ወይም እይታ አገኘ ማለት አይደለም። ስለዚህ እናንተ የምትሰሩት ኒሽ ትክክለኛና ወጥ ወይም ቀጥታ የምትሄዱበት ልትሰሩት የምትችሉት ማትሰለቹት መሆን አለበት ማለት ነው። ስለዚህ 2026 ስለ ማይክሮ ኒሽ የሚባል የተሻለ የስራ ዘርፍ አለ። ስለሱ ላይ ማተኮር ይሻላል። ለምሳሌ ስለ ጤና ከመስራት ይልቅ እንዴት ነው በቤታችን ሆነን በስልካችን በወር ከ10,000 እስከ 15,000 ብር መስራት የምንችለው የሚለውን ብትሰሩ እናንተ በዛ ሰዓት እይታ ልታገኙ ትችላላችሁ፣ ወይም ደግሞ ሶሻል ሚዲያችሁ ሰው ተከታይ ሊያገኝ ይችላል ማለት ነው። እናንተ መጀመሪያ የምትሰሯቸው ቪዲዮዎች የእናንተን ቻናል ለማሳደግም ለመግደልም ወሳኞቹ ናቸው። እናንተ የምትሰሯቸው ነገር ጠንቀቅ ብላችሁ አሪፍ ነገር መስራት መቻል አለባችሁ ማለት ነው። ሁለተኛው ደግሞ የሚሆነው ምንድነው? ፕላትፎርም ምረጡ። ፕላትፎርም ምረጡ ስላችሁ ምንድነው? ቲክቶክ ነው የምትሰሩት? ኢንስታግራም ነው ወይስ ምንድነው የምትሰሩት? ዩቲዩብ ነው? ዩቲዩብ ስትሰሩ አንድ ወጣ ወይም ደግሞ ሎንግ ፎርም የሆነ ቪዲዮ ነው የምትሰሩት። ሎንግ ፎርም ስትሰሩ ደግሞ ሰው እናንተን የሚያውቅበት ስቴፕ ሊኖር ይችላል። ስለዚህ እናንተ በአንዱ ብቻ መሄድ ቻሉ ከቻላችሁ ማለት ነው። በአንዱ ብቻ ሄዱ ስላችሁ እንዴት ነው? አንዱ ላይ ጠንከር ብላችሁ ከሰራችሁ በቂ ነው። ምክንያቱም ሰው የሚያውቃችሁ በአንዱ ነው። ለምሳሌ ብዙዎች የኛ የኢትዮጵያ ዩቲዩበሮች ምንድነው የሚያደርጉት? ቲክቶክ ላይ ነው በብዛት መጀመሪያ የሚሰሩት። ቲክቶክ ላይ ሰርተው በቲክቶክ ብዙ ተከታይ ከ500,000 600,000 ተከታይ ካገኙ በኋላ ወደ ዩቲዩብ ይገለበጣሉ ማለት ነው። በዛ ሰዓት ሰው እነሱን ስለሚያውቃቸው ከቲክቶክ ላይ ቀጥታ በመሄድ ዩቲዩብ ላይ ገብቶ የነሱን ቪዲዮ ለማየት ነው ማለት ነው የሚነሳሰው። የነሱ ቪዲዮ ለማየት ምንም አይነት ጥላቻ ወይም ፍላጎት ማነስ አይኖረውም። ስለዚህ አንድ ፕላትፎርም ላይ መሳተፍ ሞክሩ። ዩቲዩብ ከሆነ ዩቲዩብ ላይ፣ ቲክታክ ከሆነ ደግሞ ቲክታክ ላይ መሳተፋችሁን ቀጥሉ። ስለዚህ በአንድ ፕላትፎርም ራሳችሁን ማሳደግ ትችላላችሁ ማለት ነው። ሶስተኛው ደግሞ የሚሆነው ምንድነው? የይዘት ህግ ወይም ደግሞ ኮንተንት ስትራቴጂ ይባላል። ይሄ ደግሞ ምንድነው? የ90 ቀን የምትሰሯቸውን ቪዲዮዎች ቫይራል ወጣ ቪዲዮ ታየ አልታየ ምንም አይነት ጭንቀት ሊኖርባችሁ አይገባም። ለ3 ወር የምትሰሩት ቪዲዮ እናንተ ሊጥላችሁም ሊያነሳችሁም ይችላል ብያችኋለሁ ከዚህ በፊት ባያችሁት ቪዲዮ ላይ ማለት ነው። ስለዚህ ምንድነው የምታደርጉ? ለ90 ቀን በምትለቋቸው ቪዲዮዎች ላይ ምንም አይነት ጭንቀት አያስፈልግም። ማለት ይሄ ቪዲዮ ቫይራል ወጣ አልወጣ ብሎ መጨነቅ ሳይሆን ቋሚ ኮንሲስተንሲ የሆናችሁ ነው መስራት ያለባችሁ። ለ3 ወር ኮንሲስተንሲ የሆናችሁ ከሰራችሁ እናንተ ወደ ላይ ወይም ከፍ ማለት እድላችሁ 90% ወይም 85% ይሆናል ማለት ነው። ምክንያቱም ከዛ በኋላ እናንተ 3 ወር ከሰራችሁ 3 ወር ሰርቶ ዩቲዩብ የሚያቆም ሰው እኔ አይቼ አላቅም። ስለዚህ ቢያንስ ዩቲዩብ የሚያቆም ሰው 1 ወር ሰርቶ ነው ቀጥ የሚል፣ ወይም 1 ወር ግፋ ቢል 3 ሳምንት 2 ሳምንት ነው። እዛ ግን በሚሰራቸው ሳምንቶች ውስጥ አንድ ቀን እንኳን አያሳልፍም። አፕሎድ ሲያደርግ አንድ ቀን እንኳን አፕሎድ ሳያደርግ ስለማያሳልፍ ማለት ነው። ስለዚህ ለ90 ቀን ምንም አይነት ጭንቀት አያስፈልግም ማለት ነው። ሲቀጥል ደግሞ ምንድነው? ኳንቲቲና ኳሊቲ ነው ለምትሰሯቸው። ለዚህ ለመጀመሪያ ሰሞን ለምትሰሯቸው ቪዲዮዎች ኳሊቲ አይደለም መጨነቅ ያለባችሁ፣ ብዛት ነው። ዩቲዩብ እናንተን እንዲያውቃችሁ ስለሆነ መጀመሪያ የምትሰሩት። አሁን ዩቲዩብ ላይ መጀመሪያ ቪዲዮ ስለቅ ምንድነው ጆናይል ብዬ ነው የለቀኩት። በዛ ሰዓት አሁን ስሜን በማንኛውም ዩቲዩብ ቻናል ሰርች ካረኩት አይመጣም፣ በዩዘር ኔም ግን ይመጣል። ስለዚህ ዩቲዩብ እናንተን አወቃችሁ ወይም እንዳወቃችሁ ስማችሁን በሌላ ሰው ስልክ ሄዳችሁ ሰርች ስታደርጉት የእናንተ ስም ከመጣ ምንድነው ማለት ነው ዩቲዩብ እናንተን አውቋችኋል። ዩቲዩብ እስከሚያውቃችሁ ድረስ እናንተ ምንድነው ማድረግ ያለባችሁ? ስለ ብዛቱ ነው፣ ስለምትለቁት ቪዲዮ ብዛት ነው መጨነቅ ያለባችሁ ማለት ነው። ደግሞ ምንድነው? ሁክ፣ ስቶሪ ቴሊንግ እና ኮል ቱ አክሽን ነው። ሁክ ማለት ምን ማለት ነው? አንድን ቪዲዮ ወይም አንድን ሰው የምትይዙበት ምንድነች? ማስያዣ ወይም ደግሞ የሆነች መቆንጠጫ ነገር ማለት ትችላላችሁ። ሰው አሁን ይሄ ቪዲዮ እንዳታሳልፉት ስትሉ ይሄ ራሱ ሁክ ነው። ስቶሪ ቴሊንግ ደግሞ ዋናው ሀሳቡ ነው፣ የዛ ቪዲዮ ዋና ሜን ኮንተንት ማለት ነው። ቀጣይ ደግሞ ኮል ቱ አክሽን ደግሞ ምንድነው? ሲቲኤ ወይም ኮል ቱ አክሽን ማለት ደግሞ ምንድነው? አንድ ሰው ሰብስክራይብ እንዲያደርጋችሁ መንገር ወይም ኮመንት እንዲጽፍ ለሱ መንገር ማለት ነው። ወደ አራተኛው እንሂድ።
ኤአይን እንደረዳት መጠቀም ነው። ለምሳሌ ስክሪፕት ለመጻፍ ቻትጂፒቲን ተጠቀማላችሁ። ተምኔል ዲዛይን ለማድረግ ደግሞ ካንቫን ወይም ደግሞ ሌላ ቻትጂፒቲን ጄሚናይ መጠቀም ትችላላችሁ ተምኔል ዲዛይን ለማድረግ። ለቪዲዮ ደግሞ ካፕከት መጠቀም ትችላላችሁ። ፕሪሚየር ፕሮ ፒሲ ካላችሁ ፕሪሚየር ፕሮ ነው የምትጠቀሙት ማለት ነው። ስለዚህ ኤአይን እንደረዳ መጠቀም አለባችሁ። ኤአይ የሚሰጣችሁ ስክሪፕት እንዳለ ሆኖ እናንተ ግን ኤአይ የጻፈውን ስክሪፕት ሳይሆን የምታስገቡት እዛ ቪዲዮ ላይ እናንተ የሰዋዊ ባህሪ ስሩበት ማለት ነው። ኤአይ ርዕስ ሲጣችሁ ርዕሱን ወስዳችሁ እናንተ በተረዳችሁት መልክ በዛ ቪዲዮ ላይ ወይም በዛ ርዕስ ላይ ቪዲዮ መስራት ትችላላችሁ ማለት ነው። ወደ መጨረሻውና ዘላስት የሆነው ምንድነው? አምስተኛውና ደግሞ የመጨረሻው የሚሆነው ምንድነው? ኢንጌጅመንት ማለት ከግንኙነት ማለት ነው። ከደንበኛችሁ ጋር ወይም ከኦዲየንሳችሁ ጋር ያለው ግንኙነት ማለት ነው። ኢንጌጅመንት አለኝ ካላችሁ ከአንድ ሰው ጋር እንዴት ነው የምታደርጉት? የቪዲዮዎቹ ላይ ኮሜንት ሲጽፍ ሪፕሌይ ማድረግ ማለት ነው። ኮንሲስተንሲ ደግሞ ተስፋ ያለ መቁረጥ ነው። ኮንሲስተንሲ ተስፋ አትቁረጡ። ዩቲዩብ ላይ ተስፋ መቁረጥ ማለት በጣም ከባድ ነው። ምክንያቱም ተስፋ በቁረጣችሁ ወይ ባቆማችሁ ሰዓት ድጋሚ ስትጀምሩ ብዙ ታይም ይሄድባችኋል። በዛ ሰዓት ላይ ደግሞ ዩቲዩብ እናንተ ድጋሚ አሁንም ያቆማል በሚል ተስፋ ወይም ያቆማል በሚል ነገር እናንተ ቪዲዮአችሁን ለሰው ፑሽ ያደርግላችሁ ማለት ነው። የመጨረሻው ደግሞ ምንድነው? 1000 ሰብስክራይብ ሳታገኝ ስለ ገንዘብ ማሰባችሁን አቆሙ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቪዲዮ እንደሰራሁላችሁ አልጠራጠርም። ቻው